አሁን በተሰማ ሰበር መረጃ እስራኤል በኢራን ምዕራባዊና መካከለኛ ክፍሎች በሚገኙ ወታደራዊ ኢላማዎች ላይ የአጸፋ ጥቃት ፈጽማለች። አዳሩን የተሰሙ ዋና ዋና ዜናዎች በእስራኤልና በኢራን መካከል ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ አገርሽቶ ይገኛል። የሁለቱ ሀገራት ግጭት ትላንት ግንቦት 30 ቀን 2018 ዓ.ም በሊባኖስ በኩል ሄዝቦላ ወደ ሰሜን እስራኤል የሮኬት ጥቃት በመሰንዘሩና እስራኤል ለዚህ ምላሽ በቤይሩት ዳርቻ በሚገኙ የሄዝቦላ መስሪያ ቤቶች ላይ የአየር ጥቃት በመፈጸሟ ዳግም የተቀጣጠለ ሲሆን ይህንን ተከትሎ ኢራን ወደ ሰሜን እስራኤል ባላስቲክ ሚሳኤሎችን በመተኮሷ ሁለቱ ሀገራት ለወራት የቆየ ደካማ የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ ወድቋል። እስራኤል በበኩሏ እነዚህን ሚሳኤሎች ሙሉ በሙሉ መከላከል መቻሏን ገልጻ የኢራን ድርጊት ታላቅ ስህተት መሆኑን በማስታወቅ የሀገሪቱ የጦር አዛዥ ኢያዝ ዛሚር አረንጓዴ መብራት እንደተሰጣቸው ወታደራዊ ኢላማዎችን በኃይል እንደምትመታ አስጠንቅቀው ነበር። በአሁኑ ሰዓት እስራኤል በኢራን ላይ የአጸፋ ጥቃት መፈጸሟ የተዘገበ ሲሆን የኢራን የመንግስት ሚዲያዎች ቴሄራንን ጨምሮ በሶስት የኢራን ከተሞች ላይ ከፍተኛ ፍንዳታዎች እንደተሰሙ ማረጋገጣቸው ሁኔታው ወደ ሙሉ ጦርነት እያመራ መሆኑን ያሳያል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ጣልቃ በመግባት ቤንጃሚን ኔታንያሁ ተጨማሪ የአጸፋ እርምጃ እንዳይወስዱ ግፊት እያደረጉ ቢሆንም በእስራኤል ውስጥ ያሉ ተቀናቃኝ ፖለቲከኞች መንግስት ከዚህ በኋላ መከላከልን ትቶ ወደ ማጥቃት እንዲሸጋገር ጠንከር ያለ ግፊት በማድረግ ላይ ይገኛሉ። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር የምትደርስበት ማንኛውም ስምምነት በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ አስገዳጅ እንደሚሆን በግልጽ አስታውቀዋል። ፕሬዝዳንቱ በውይይታቸው ወቅት ውሳኔ ሰጪው እኔ ነኝ፣ ሁሉንም ውሳኔዎች የምወስነው እኔ እንጂ ኔታንያሁ አይደሉም በማለት ምንም እንኳን በቅርቡ በኢራንና በእስራኤል መካከል የተካሄደው የሚሳኤል ልውውጥ ውጥረቱን ቢጨምረውም በአሜሪካና በኢራን መካከል እየተካሄደ ያለው ድርድር እንደማይስተጓጎል አረጋግጠዋል። ትራምፕ አክለውም ኢራን በእስራኤል ላይ ያደረሰችው ጥቃት በዲፕሎማሲያዊ ሂደቱ ላይ ምንም አይነት ተጽዕኖ እንደማይኖረው በመግለጽ ስምምነቱ በራሱ ብቃት እንደሚሳካ ወይም እንደማይሳካ እንጂ በግጭቱ እንደማይወሰን ተናግረዋል። ይሁን እንጂ ድርድሩ ቢከሽፍ አሜሪካ በኢራን ላይ ወታደራዊ የኮማንዶ ጥቃት የመሰንዘር ወይም አሁን ያለውን የኢኮኖሚ ማዕቀብና እገዳ የበለጠ በማጠናከር ኢራንን የመጫን አማራጮችን እንደምትመለከት ጠቁመዋል። ይህ የፕሬዝዳንቱ አቋም እስራኤል በአጸፋዊ እርምጃ እንዳትቀጥል ከማስጠንቀቅ ጋር ተያይዞ በዋሽንግተንና በቴል አቪቭ መካከል ያለው የዲፕሎማሲ ግንኙነት አዲስ ምዕራፍ የጣልና ከፍተኛ ፖለቲካ ትኩረት የሳበ ሆኗል። ዓለም አቀፉ ማህበረሰብ ይህንን የቅርቡን ጊዜ የኃይል ልውውጥ በከፍተኛ ጥንቃቄ እየተከታተለ ሲሆን የነዳጅ ዋጋ በ3 በመቶ በላይ መጨመሩ በክልሉ ያለው የጸጥታ አለመረጋጋት በዓለም አቀፉ ኢኮኖሚ ላይ እያሳደረ ያለውን ተጽዕኖ በግልጽ እያሳየም ይገኛል።